የክብ ኤሪያ ወይንም ስፋት ፓይ አር ስኩዌር ነው የሚለውን ፎርሙላ ብዙዎቻችን እናውቀዋለን። ግን ይህን ፎርሙላ እንዴት ነው ያመጣነው? ለመጀመሪያ ጊዜ የክብን ስፋት ፎርሙላ ድራይቭ ያደረገው አርኪሜዲስ የተባለ የግሪክ ማቴማቲሽያን እና አስትሮኖመር ነው። ይህንን ፎርሙላ ድራይቭ ያደረገው ሜዠርመንት ኦፍ ሰርክል በሚለው ጽሑፉ ነው። ነገር ግን ዛሬ የማሳያችሁ ሊዮናርዶ ዳቪንቺ የእሱን ፎርሙላ ልክ መሆኑን ያሳየበትን መንገድ ነው። በመጀመሪያ ይህንን ክብ እንውሰድና ለ8 እንክፈለው። ከዛም አንስተን በዚህ መልክ ብንገጣጥማቸው ፓራሌሎግራም የሚመስል ቅርጽ ይሰጡናል። ክቦቹን ከቀድሙ የበለጠ በደንብ ብንከፋፍላቸውና ብንገጣጥማቸው ከፓራሌሎግራም ወደ ሬክታንግል በተወሰነ መልኩ ይቀየራሉ። አሁንም በጣም ብንከፋፍላቸው ግጥምጥም ይሉና ሬክታንግል ይሰጡናል። ይሄ ማለት ሬክታንግሉን ከክቦቹ ክፍሎች የፈጠርነው ስለሆነ የክቡና የሬክታንግሉ ስፋት እኩል ነው ማለት ነው። በመቀጠል እዚህ ጋር ይህ የክቡ ራዲየስ ነው። ይህን ራዲየስ ሬክታንግሉ ላይ ብናስቀምጠው አሁንም ሌላ ራዲየስ ስለን ወደ ሬክታንግል ብንወስደው አሁንም ሌላ ራዲየስ ስለን ወደ ሬክታንግሉ ብንወስደው ሶስቱ ራዲየሶች የሬክታንግሉን ቁመት ሊሞሉት ትንሽ ብቻ ይቀራቸዋል። ይቺ ቦታ የአንድ ራዲየስ ወይንም 0.14759 አካባቢ ትሆናለች። የሬክታንግሉን ጎን ቁመት ለመሙላት እዚህ ጋር 3 ራዲየስ ስንጠቀም እዚህ ጋር የአንድ ራዲየስ 0.1% አካባቢ የሚሆን ቦታ አለችን። ሁለቱን ስንደምር 3.1 አካባቢ ይሆናል። ይህም ፓይ ማለት ነው። ስለዚህ በዚህ በኩል ያለው የሬክታንግል ሳይድ ቁመት 3.14753 ራዲየሶች ወይንም ፓይ አር ነው ማለት ነው። እዚህ ጋር ራዲየሳችንን ወደ ታች ወደ ሬክታንግላችን ስናወርደው ከሬክታንግሉ የጎን ርዝመት ጋር እኩል ይሆናል። ይሄ ማለት የዚህ ሬክታንግል የጎን ርዝመት አንድ ራዲየስ ነው ማለት ነው። ከዚህ በመነሳት የዚህን ሬክታንግል ኤሪያ ለማግኘት ቁመቱን በወርዱ ስናባዛው ፓይ አር ስኩዌር ይሆናል። ሲጀመር ሬክታንግሉን የሰራ ነው ከክቡ ስለሆነ የሁለቱ ስፋት እኩል ነው። ስለዚህ የክብ ስፋት ፓይ አር ስኩዌር ነው የሚለው ፎርሙላ ከዚህ ሐሳብ በመነሳት የመጣ ነው ማለት ነው።